ታግለሽ እቺ ስትቀር ያራዳለች እቺ ስትቀር እንደነ ሞሮኮ አላየሽም ጭራሽ እነሱ ሌላው ታግሎ ባለቀ ዱብ ዳርገውት ፈንጂ ወረደ ከተቱትን አይቮሪ ታግለሽ ቋጥረናል እኮ እንደ ሀገር ነው ቁጭ ብለን እንደ መዲና ነው የቋጠርነው ቋጠርን ታገልን መጨረሻ ግን ከኤአይ ጋር ማንንም አይጣላም ያራዳል ኤአይ ጊዜው እሱ ነው አበቃ ምን ታረጋል ገበይ ታደሉታል እንጂ አይታገሉትም ከቫይኪንግ ጋር ተጣ በድሮም ባዲሱም እኮ ነው ይዘው የመጡት እኮ ኖርዌይ ያራዳለች እንዴ እነ ወደ ጋርደን ይዟል ቫይኪንግ እዚህ ጋር ኤአይ ደግሞ ይዞላል ማይደግም በቃ አይ በረዲ ምንም ከዚህ ጋር ምን ብለህ ልትታገል ትችላለህ ያራዳለች ለማንኛውም ሞክራችኋል እንግዲህ ምንም መደረግ አይችልም ማለት ነው ያው እንዳልኩ ነው ትሞክራለህ አልሆነ ካለ ምንም ማድረግ አትችልም ያራዳለች ማለት ነው ከብራዚል ጋር ፋይት ልንነይ ነው ፈንጂ ወረዳ ልንመለከት ነው ያራዳለች ሐሳብ አስተያየት እናንተ ነው ሼር ኮፕሊንክ አይረሳ ይመቻችሁ የኖርዌዮቹ ቫይኪንጎች አይቬሪ ኮስትን ከዓለም ዋንጫው አሰናብተዋቸዋል በመሪያቸው ታግዘው ሃላንድ እዚህ ጨዋታ ላይ ጥሩ አልነበረም ነገር ግን አስፈላጊና ወሳኛውን ጎል አግብቷል ኖርዌይ ለመጀመሪያ ጊዜ ወደ 16 ውስጥ አልፋለች ሃላንድም በዚህ የዓለም ዋንጫ እንግዲህ አምስተኛ ጎሉን አግብቷል አይቬሪ ኮስቶች አሪፍ ተጫውተው ነበር በአማድ ዲያሎ የተነሳ አቻ የሚያርጋቸውን ጎል አግኝተው ነበር ነገር ግን ጨዋታው ላይ ጥሩ ያልነበረው ነገር ግን ወሳኝ ጎሉን ያገባው ሃላንድ ሀገሩን ወደ 16 ቲሞች ውስጥ አስገብቷል ቀጣይ ጨዋታ እንግዲህ ቅዳሜ ከብራዚል ጋር ይገናኛሉ ኖርዌዮች የሚገርም ታሪክ እየሰራ ነው የሚገኘው ሃላንድ የሚገርም ተጫዋች ነው ለኖርዌይ በጣም ወሳኝና አስፈላጊ የሆነችውን ጎል አግብቷል ዋው ኖርዌይ የመጀመሪያው የአፍሪካ ሀገር እንግዲህ ተሰናብታለች ከዓለም ዋንጫው ከ2026 ዋው ኮትዲቫር በድድብና ነው ከዚህ ዓለም ዋንጫ የተሰናበተችው እግዚአብሔርን በድድብና እንዴ ፈረስታፍ የምን ፈረስታፍ ከ60 በኋላ ገብቶ አማድ ምን እንደሰራ ያያችሁ ነበር እንዴ 60 ላይ ቀይሯል በእግዚአብሔር እኔ መስለ ተጫዋች አስቀምጦት እንዴ ፈረስታፍ ቢኖር ኖሮ እንደዛ ክፍት በነበረው ጨዋታ ቢኖር ኖሮ አማድ ምን ያህል ተጽዕኖ ሊኖረው እንደሚችል አስባችሁታል እንዴ አረ በስማም እግዚአብሔርን በጣም ደደባ አሰልጣኝ እኔ ለኮትዲቫር ሞደቅ አይደለም እግዚአብሔር ለአማድ ከዛ በኋላ ገብቶ ያሳየውን አቋም አይታችኋል በስማም እንዴት ቅጥል እንዳልኩኝ እግዚአብሔርን እንዴ ያን የመሰለ ልጅ እስከ 60 ደቂቃ ድረስ ለዛውም ጥሎ ማለፍ ላይ ለዛውም ከኖርዌይ ጋር የተጫወተ አረ በስማም ብቻ አማድ ይችላል እግዚአብሔርን አማድ ይችላል ይሄን ጨዋታ ማለት ነው ኖርዌይ አሸንፈው ሊሆን ይችላል ግን አማድ ማለት ነው ለምን አይቮሪያን ሜሲ እንደተባለ የገባይ ማለት ነው ዛሬ ነው አንተ ምን አይነት ድንቅ ብቃትን ያሳየው በዚህ ቡድን ላይ ቢወርቅም ግን ማለት ነው በኩራት ደረቱን ነፍቶ ጅንነ ብሎ ማለት ነው መንቀሳቀስ ሀገሩም ላይ የሚችለው ይሄ ተጫዋች ብቻ ነው ይምሬን ነው ምላችሁ ምን አይነት ማስተር ክላስ የሆነ ብቃትን ያሳየን እኔ ጎሉ አንተ እንዴት ሸነሽናችኋል እንዴ ነውር አይደለም እንዴ አንተ ነውር እኮ ነው ማንዬ ኖርዌይ ማን 3-4 አግብቶም ያሸነፋችኋል ብዬ እየጠበቅኩኝ ነበር ግን በዚህ ጥራት ደረጃ ከተፎካከራችሁት ማለት ነው አስቀድማችሁ ማለት ነው በማጥቃቱ ረገድ እንደዚህ ደፍራችሁ በተጫወቱ ይሄን ቡድን የማሸነፍ አቅም ነበረው በእርግጠኝነት አይቬሪ ኮስት ማንዬ ወይኔ ለማንኛውም ግን የዚህ ቤት ልዩነት ፈጣሪው እንደምታውቁት ሃላንድ ነው አገባ እንግዲህ ማሸነፊያውን ጎል ዛሬ ማገባ ኦዲ አሪፍ ነበር እኔ በቃ ኖርዌዮች ምን በቃ አይቬሪ ኮስት እንዲያልፈልግ ስለነበረ ማለት ነው ለሱ እየቋጠርኩ ነበር ግን አሉንም በቃ ጋብሪኤል ቨርሰስ ሃላንድ ተመልሷል ሃላንድ እያገባ ጋብሪኤልን በአቅሙ አሲስት እያደረገ ለካዝሜሮ ተገናኝተውላል ከገባ ከተሰለፈ የሚያገባው ልጅ ኤርሊንግ ሃላንድ ቡድኑን 86ኛ ደቂቃ ላይ አግብቶ አሸጋገራት ወደ ራውንድ ኦፍ 16 አቤት ኖርዌይ ቀጣይ ለኖርዌይ የምን ብራዚል የምን አያገባኝም የከለቤ አባት ኤርሊንግ ሃላንድ አለ በጣም ነካ አድርጎ ነው ያገባት በስማም አማድ ግን በጣም ነው የሚችለው እግዚአብሔር ዩናይትዶች እያያችሁ ነው ጊዜ ስጡት በቃ እንደምንም አርጋች መጨረሻ ላይ ያገባ የነበረው ፍሪኪ ከረ ምን አይነት በረኛ ነው እንደው የሚችል ሁላ ነው ያለው በቃ የሚገርም ባትለ ጋብሪኤል ቨርሰስ ሃላንድ አልቻልኩም በቃ ጓጓው ነገው ነው አጫውቱልን ለማንኛውም እዚች ቴሌግራም ላይ አሁንም እያሳካ ነው ናውን ፕሬዲክሽንስ ብለ መቀላቀል እንዳረሳ ማለት ነው የምትጫወት ከሆነ ያባበደ ቀመር አለልህ ኖሮ ያሸንፋል ኦፍ ኮርስ ሃላንድን የሚያገባላችሁ ማን ከሱ ውጪ ማንንም ሊያገባላችሁ እኔ ግራም ይገባኝ ይሄ ሰውዬ ማለት ሙሉ ጨዋታ ውስጥ የሰው እንደው ዛሬ እንደውም እንደ ዛሬው የሚያስጠላ ጨዋታም ተጫውቶ የሚያውቅ አይመስለኝ ድንዝዝ ብሎ ጨዋታው ወደዚህ የመጣው ወደዛ ይሄድ ምናምን ማን አገባ
ጎሉን ራሱ ማግባት ሳይፈልግ ነው ያገባው። የሆነ ነካ አርጎት ምናምን። እኔ ሰውዬ እናቴ ትሙት ሰው ነው እንዳትለኝ። ይሄን የሚያህል ሰውዬ ሮቦት ነው። ጥቁሮቹ ምን እንደሚያካክሉ፣ ኮት ዲቫሮች ምን እንደሚያካክሉ ተከላካዮቻችሁ ይገፋቸዋል። ማን ይሄ ሰውዬ አይኑ ሮቦት እንዴት ነው ከዚህ ጋር የምትጮት? ኦስካር ቦብን አስገባው ይኖር ማን ነው ይኖር አሰልጣኙ? በእናትህ እንዴት ነው ሰው ልጅ ሶርሎዝን ራይት ዊንግ ጋር የምትጮት? በምን ቻንስ ክሬት ልታደርግ ነው? ማን ኦዴጋርድ አለ። ከዛ ቦብን ብታስገባለት ቦብ የሚያምር ፓስ አደረገ። ከዛ ሃላንድ ታፒ ማን ይሄ ሰውዬ እኔ ማን ቀጣይ ከብራዚል ነው የሚገናኙት። ሃላንድ ከጋብሪኤል ገብቷላ። ጋብሪኤል አሁን ቢገር ሳይድ ይዞ ነው የሚገጥመው ማለት ነው። ግን ሃላንድ አሁንም ኤአይ ነው። ሃላንድ ኤአይ ነው። እኔ ብራዚል ላይ የሚያገባ ይመስለኛል። ምክንያቱም ሰው አይደለም ይሄ አላረ ኤርሊንግ ብሮት ሃላንድ ማይ ሮቦት እኔ ነግራችኋለሁ። የኔ ሮቦት እዚህ ዓለም ዋንጫ ላይ ታምር ያሳያችኋል። ለማንኛውም ይቅርታ አድርጉልኝ። እኔ ኖርማሊ የአፍሪካ ሀገራት ላይ አልቋጥርም ነበር የምር ስፔሻሊ አይቮሪ ኮስት ምንም አላደረገችም። ያው ሳውዝ አፍሪካ፣ ሞሮኮ ያው ራሳቸው ስለሚያካብዱ ሳውዝ አፍሪካ ደግሞ ባለው ሁኔታ ቋጥር ያለው እንጂ የአፍሪካ ሀገር ላይ አልቋጥርም። ግን በቃ የሃላንድ ጉዳይ ሆነብኝ ነው የምሬን ነው። እና ቀጣይ ደግሞ ብራዚል መጣንልሽ እንደመስስሻለን። እኔ ነግራችኋለሁ። ብራዚል፣ አርጀንቲና፣ ጀርመን ወጣለች። ብራዚልና አርጀንቲና ነው የቀረችኝ። እናስወግዳታለን። ለማንኛውም በጣም ነው ደስ ያለኝ። በሃላንድ ጎል መሆኑ ደግሞ ጣፋጭ ያደርገዋል። ማይ ሮቦት በ53 ጨዋታ 60ኛውን ጎል ነው ያገባው። ምን ይሄ ሰው እኮ አይደለም፣ በቃ ሰው አይደለም። አሁን አምናችሁኛል ጋይስ። ይሄ ዓለም ዋንጫ ሰዓቱ በቃ ያስቀባጥራል ብያችኋለሁ እኮ። ቪዲዮውን አሁን ነው መልሼ ያየሁት እና በጣም ነው ያሳቀኝ ለራሴ ማለት ነው። ኤኒዌይ ኖርዌይ እንግዲህ በሃላንድ የመጨረሻ ደቂቃ ጎል ታግዛ አይቮሪ ኮስትን 2-1 በማሸነፍ ወደ 16ቱ ዙር መቀላቀሏን ማራገጥ ትችላለች። በ16ቱ ዙሩም ብራዚል የምትገጥም ይሆናል ማለት ነው። በዚህ ጨዋታ ላይ ኖርዌዮች 39ኛው ደቂቃ ላይ በኑስ አማካኝነት የሚገርም ከርል ጎል አስቆጥሮ እንግዲህ 1-0 ሲመሩ ነበር። ፈርስት ሃፍም በተወሰነ መልኩ የተሻሉ ነበሩ። ነገር ግን ከሰከንድ ሃፍ በኋላ ተጨና ወደ ጨዋታው የመጣቸው አይቮሪ ኮስት ተቀይሮ በገባው አማድ ያለው አማካኝነት 74ኛው ደቂቃ ላይ በጣም ማራኪ ጎል አስቆጥሮ እንግዲህ 1-1 ጨዋታውን አደረጉ። ከዛ በኋላም እንግዲህ ሃላንድ 86ኛው ደቂቃ ላይ ለኖርዌይ በመድረስ ጨዋታውን ኖርዌይ 2-1 አሸነፈ። አይቮሪ ኮስትን በመጣል ወደ 16 ዙር እንድትቀላቀል ማድረግ ችሏል ማለት ነው። ይሄ ልጅ በጣም ትልቅ ክሬዲት ዲዘርቭ የሚያደርግ ተጫዋች ነው። በኖርዌይ ብሔራዊ ቡድን ውስጥ እንግዲህ ከትላልቅ ናሽናል ቲም ከሚጫወቱ ኮከቦች ጋር በጎል ኮከብነት ስፍራ ላይ እንግዲህ እየተፎካከረ ይገኛል ማለት ነው። ኤኒዌይ ኮፒ ሊንክ ሪፖስት ማድረጋችሁ እንዳትረሱ። ይበቻችሁ። ሌላ አፍሪካ ቡድን ከ32ቱ ተጠረዘች ማለት ነው። ዛሬ አይቮሪ ኮስት ኮትዲቯር። ወይኔ ስለ ኦዲጋርድ ቡድን ምናምን ነገር ይመቸው፣ ግን አፍሪካዊ ገባ አይደለም። ወይኔ ኧረ አይቮሪ ኮስት ማለት ነው ከዚህ የተሻለ ይገባችሁ ነበር። ከዚህ የተሻለ በቃ ዩሮፕ ላይ የሚመጣጠኑ 3-4 ብሔራዊ ቡድኖች አሉ አፍሪካ ውስጥ። ሀቅ ነው የምናወራው የሆነት። እንደውም አይቮሪ ኮስት የሜንታሊቲ ችግር ነው ያለባቸው። እንዴ 2-1 ሲሆንባቸው ራሱ እኮ ማለት ነው አንበላቸው። ኬሴ አይታችኋል። የሆነ ሳላይ ዝም ብሎ ኳሱን ዝም ብሎ ሲያስረክብ አንበሉ ማለት ነው። ይኮሩብናል 32 ውስጥ ገባን ምናምን ነገርና ቤት ሄደን ምናምን ነገር የጀግና አቀባበል ይቀበሉናል ምናምን አይነት ቫይብ ነው ያራመደው። አማድ እንዴት አማድ ያሳዝነኛል ማለት አማድ አሳዘነኝ። ባለቀ ሰዓት ራሱ የመታው ቅጣት ምት ወይኔ ጎሉ ራሱ አጨራ ሲመጣልሽ እኮ ይመጣልሻል። አባቴ ዋንጫ የምትፈልጊ ከሆነ ትራንስፈር ሪኩዌስት አስገቢ ነው የምልሽ። ገባ እና በጣም ያሳዝናል። አብዛኛው የአፍሪካ ቡድን ከ32 ውስጥ ይወጣል። እኔም ፕሪዲክሽን ላይ ባይዘ አይቮሪ ኮስት ብታልፍ በጣም ደስ ይለኛል፣ ግን ኖርዌይ ነው የምታልፈው። እንደውም እኔ ከጠበቁት በላይ አይቮሪ ኮስት መመጣጠን እንችላ ነበር ሜዳ ላይ እዚህ ላይ ነው መመጣጠን ያልቻሉት። በጣም ያሳዝናል፣ በጣም ያሳዝናል። በቃ ሞሮኮ፣ ሴኔጋል፣ ግብፅ ተስፋ ያላቸው ማለት ጋና ግን ጋናም ራሱ እንደ አይቮሪ ኮስት አይነት አወጣጥ ነው የምትወጣው። ጋናም ራሱ ያሳዝናል በጣም። ማይ ስትራይከር ነግሬ ነበር። ፈርስት ሃፍ ከተናገርኳት ጠባላለችም። 2-1 ጨዋታ ያልቃል፣ ሃላንድ ያገባል አልኩ። ማይ ስትራይከር ነገርኩ እኮ ከ28 ዓመት በኋላ አሳለፋት። ማሳለፉ ሳያንስ ግሩፕ ስቴጅ እንደዛው 4 ጎል አግብቶ አሳለፋት በሁለት ጨዋታ። ይኸው ዛሬ ዊኒንግ ጎሉን አገባ። ሰከንድ ሃፍ ሃላንድ ያገባል ብዬ ነበር። ባልናገር ይቆጨኝ ነበር። ዳትስ ማይ ስትራይከር። እንዲህ ነው እንጂ ምንም የሌላትን ሀገር ኖርዌይ እንዲህ ኬሪ አድርጓት ይኸው ራውንድ ኦፍ 16 ደረሰ። ቀጣይ ከጋብሪኤል ሲላፉ በደንብ ታያለ። ከብራዚል ያው በጣም ከባድ ነው ለማለፍ። የኖርዌይ ቻንሷ ጠባብ ነው። ግን ትናንት ጀርመንን አይታል በፓራጓይ ስትወርቅ አይደለም። ኔዘርላንድም በሞሮኮ ወድቃለች። ሞሮኮን እያጣጣልኩ አይደለም። እንደውም ሞሮኮ በደንብ ተጮቶ ነው ያለፉት። ብራዚልም ደከም ያለ ቲም ነው ያላት። ኖርዌይ ተስፋ ሊኖራት ይችላል። ግን ሃላንድ እንዳለው እስካለን ድረስ እዚህ ወርልድ ካፕ ላይ ኢንጆይ እናደርጋለን ብሏል። ማይ ስትራይከር እንዲህ ነው። ቲሙን ገባ አይደል እንዲያሸንፍ ዊኒንግ ጎል አገባ። በ53 ጨዋታ ይኸው 60 ጎል ደረሰ። ስለሚችል ማለት ነው ስለሚችል በቃ 9 ቁጥር ኮንካ ይቀር እንደሱ ምንም አድርገህ ምንም ጎሉን ማስቆጠር አለብህ። እንዴትም አድርገህ እንዴት እንዲህ ነው 9 ቁጥር እንዲህ ነው።
ብራዚል ከኖርዌይ እንደተለመደው ዘ ቫይኪንግ ሂምሰልፍ 27 ኳስ ብቻ ነክቶ አንድ ግብ አስቆጥሮ ሀገሩን ታድጓታል ወደ ኤክስትራ ታይም እና ወደ ፔናልቲ ሹታውት ከመሄድ ማለት ነው። ከሱ በላይ ግን አባቱ ሲጨናነቅ ነበር። በመድኃኒዓለም ተጨነቀ አባቱ። እሱ አባቴ ፈታ ነው። አግብቶ ራሱ እኮ ጆግን ያደረገው ጌታ። እኔ በጣም ነው የምወደው ግን የምር ኤርሊንግ ብሮት ሃላንድ ኦዴጋርድ በተሰለፈባቸው ሁሉም የዓለም ዋንጫ መርሃ ግብሮች ላይ አሲስት ማድረግ ችሏል። እሱም ሌላ የተለየ ታሪክ ነው። የተለያየ ፖኬቶች ውስጥ ገብቶ ሊያግዛቸው እየሞከረ ነበረ። ግን የሆነ ሻርፕነት እሱም ላይ ጥያቄ አነሳለው። ጨዋታው ተርኒንግ ፖይንት ብዬ ማስበው የኦስካር ቦብ ያችን የመሰለች ስሩ ፓስ መስጠቱ ነው። እናንተስ ምን ታስባላችሁ? ኮሌክሽን ማርጌረሳ ብራዚል ከኖርዌይ በጣም ያስደሰተኝ በተለይ አስተላለቅ ያስደሰተኝ ጨዋታ ሃላንድ አግብቷል። ኖርዌይ ወደ 16 ውስጥ ተቀላቅላለች። ኖርዌይን በመደገፌ ከቀን ወደ ቀን እየኮሩኝ ነው። የፍራንሱን ጨዋታ ባይዘው ጋይስ እንደነገርኳችሁ ነው። በቃ አልፈናል ብሎ ስላሰቡ አሰልጣኙ ሁሉንም አስወጣቸውና ብሎ ሩጫ አረገ። ለካ ለዚህ እየተዘጋጀ ነው። አይቮሪ ኮስት ከላከላለሁ ብላ ስገግም ተለጠፈች። ከዛ በኋላ አማዳም ብቶ አገባ። ከዛ በኋላ ድጋሚ ሃላንድ አገባ። ያ ሃላንድ የሚያጠራጥር ጎል አስቦበት ትንሽ ስህተት አለቻት። ግን ኤኒዌይስ ዊን ኢዝ ዊን። 3 ጨዋታ ቀርቶናል ዋንጫውን ልንበላው። ኦር ኖርዌይ ወይ ደግሞ ፖርቹጋል ግዴታ ምንም ክርክር የለም። ኤኒዌይስ የኖርዌይ እና የሃላንድ ደጋፊዎች ይላላችሁ ኮሜንቱን አጨናንቁት። ይመቻችሁ። ኧረ በስመ አብ ይህ ሰውዬ ሰው ነው ወይስ አውሬ? እኔ ግራ ገባኝ። ኧረ በስመ አብ ኖርዌይ በኤርሊንግ ሃላንድ ታግዛ አልፋለች። ለአይቮሪ ኮስት አዘንኩኝ። የምሬ ነው ምላችሁ። ጀግናው ምንም ማድረግ አይቻልም። አንተ ያቅምን ሞክራል። በቃ በኖርዌይ ውስጥ ትልቅ አውሬ ያለ መጨረሻ ሰዓት የሚነሳበት ትልቅ አውሬ ያለ ኤርሊንግ ሃላንድ የሚባል በቃ አንተ ምንም ማድረግ አይችልም። አይቮሪ ኮስት አዘንኩኝ። የምሬ ነው ምላችሁ። ኤርሊንግ ሃላንድ ኧረ በስመ አብ እኔ በቃ ኖርዌይ ታድለዋሉ። ይሄን የመሰለ ጨራሽ ስላላቸው ታድለዋሉ። የምሬ ነው ምላችሁ። ኧረ በስመ አብ ወይኔ አይቮሪ ኮስት ወይኔ እግዚአብሔር። እኔ በቃ እኔ ለምንድን ነው እኔ የምቋጥርለት ቡድን የሚወድቀው? እግዚአብሔር ኧረ በስመ አብ እኔ በጣም አማዲያሉ እንደዛ አድንቀው የሚገርም ጎል አስቆጥሮ በቃ ማለፍ ነበረባት እኮ። ሃላንድ ሳይፈልግ ያገባባቸዋል። ሳይፈልግ ኳሷ ፈልገው ሄደሽ ማለት ነው። ጭራሽ እኮ በረኛው ቦታውን መልቀቁ ምናምን ነገር ነው እንጂ ሃላንድ ማለት ነው ይፈልገው የመጣው አይመስል እግሩ ስር እኮ ነው የመጣችለት። ዲሞን የሌለበት ነገር ማለፍ ነበረባት። ጨዋታ ኮምፔር ከተደራረቁ ያን ያህል ማለት የሆነ ሁለቱም ቡድኖች እንደዚህ ምናምን ዶሚናንት አድርጓል ማለት አይቻልም። በቃ ይሆናል አንደኛው ኖርዌይን ብታልፍም አይደብርም፣ አይቮሪ ኮስትን ብታልፍም አይደብርም። ግን በአንጻራዊነት አይ ቲንክ ኖርዌይ የተሻለች ነች ብዬ አምናለሁ። ኦዴጋርድ ስላጣች በጣም ደስ ብሎኛል። ኦዴጋርድን በጣም ስለምወዳት ከዛ ባለፈ ያው አይቮሪ ኮስት መጀመሪያ ኖርዌይ እንድታልፍ ፈለጉ። ከዛ ደግሞ በጮቶ ማለት ምናምን አማድ ያሉ ያችን ጎል ካስቆጠረ በኋላ የአይቮሪ ኮስት ደጋፊ ሆንኩና አይቮሪ ኮስት እየቋጠርኩና ገዛ ወደቀች ማለት ነው። በጣም ነው የደበረኝ። በስማ መሸነፍ አልነበረባችሁም በፍጹም ማለት እና በጣም ነው የሚያሳዝኑት። እሺ ምን ተሰማችሁ? ሃላንድ ለሀገሩ በ50 አይ ቲንክ በ53 ጨዋታ ወደ 60 ጎሎችን አስቆጥሯል። እሱ ሳይፈልግም እኮ እያስቆጠረ ነው። ግሩ ዝር ነው ጓዝ የሚመታለት ነው። ኤኒዌይ ሃላንድ ይችላል። ይመቻችሁ። እስኪ ሀሳብ አስተያየታችሁን ኮሜንት ላይ ይጻፋችሁልኝ። ይመቻችሁ።